ሰላም ጤና ይስጥልኝ ክብራትና ክብራን የቻናሌ ተከታታዮች በያላችሁበት ሰላማችሁ ይብዛ። እኔ በጣም ሰላም ነኝ፣ እግዚአብሔር የተመሰገነ ይሁን። ዛሬም እንደተለመደው አሪፍና ጠቃሚ የሆነ መረጃ ይዤላችሁ ቀርቤያለሁ። ጓደኞቼ እንኳን በሰላም መጣችሁ። ይህ ሁለተኛው ቻናሌ ነው። ላይክ እያደረጋችሁ ሸር እያደረጋችሁ እንድታበረታቱ በአክብሮት ጠይቃለሁ። እኔ ደግሞ ለእናንተ የምጠቀምባቸውን በጣም አሪፍ የሆኑ ጠቃሚ ነገሮችን ለማቅረብ እሞክራለሁ ማለት ነው። ዛሬ ይዤላችሁ የመጣሁት በጣም እጅግ አስፈላጊ ስልካችን ላይ ሊኖር የሚገባ አንድ ምርጥ አፕሊኬሽን ነው። በእርግጥ በዛኛው ቻናሌ ካሁን በፊት ሰርቼበት ነበር፣ ነገር ግን ብዙዎቻችሁ አልሰራልንም እያላችሁ ስለሆነ ዛሬ አንድ ተጨማሪ አፕ ጋር ለህይወታችሁ የሚጠቅማችሁ ብዙ ምክሮችን የያዘ አፕሊኬሽን ጨምሬ ይዤላችሁ ቀርቤያለሁ። እርግጠኛ ነኝ በጣም ትወዱታላችሁ። ቪዲዮውን እስከ መጨረሻ አይታችሁ አስተያየታችሁን በኮመንት ስጡኝ። ቀጥታ ወደ ቪዲዮ አብራችሁን ቆዩ። እሺ ጓደኞቼ ዛሬ ሁለት አፖችን ነው ማሳያችሁ። አንደኛው ስልካችሁ ላይ እስከ መጨረሻው ሊኖር የሚገባ ለብዙ ነገሮች የሚጠቅማችሁ ነው ማለት ነው። ሌላኛው ደግሞ ላይፍ ሃክ ቲፕስ ይባላል። ፕሌይ ስቶር ላይ ትገቡና ላይፍ ሃክ ቲፕስ ብላችሁ ሰርች ታደርጉና ታወርዱታላችሁ ማለት ነው። ያው በዛኛው ቻናል ጠቀስ አድርጌላችሁ ነበር፣ ማብራሪያ ስለሚፈልግ ነው በዚህኛው በደንብ ላብራራላችሁ የፈለኩት ማለት ነው። ያ ላይፍ ሃክ ቲፕስ ብዙ በውስጡ በጣም የሚገራርሙ ህይወታችሁን ቀለል አድርጋችሁ እንድኖሩ የሚያስችሉ የሚገራርሙ ምክሮችን በውስጡ ይዟል ማለት ነው። ለምሳሌ ቴክኖሎጂ ነክ ምክሮችን የምትፈልጉ ከሆነ አጫጭር የሚሆኑ የቴክኖሎጂ ምክሮች ወደ 228 እንደምታዩት ይዟል ማለት ነው። ፉድ ኤንድ ድሪንክስ ምግብና መጠጥን በተመለከተ ደግሞ እንደምታዩት ወደ 101 ምክሮችን ይዟል ማለት ነው። ምንድነው ምግብና መጠጥ? ለምሳሌ ከተለመደው አሰራር ማለትም ምግብን ስትሰሩ ከተለመደው ወጣ ብላችሁ ቀለል አድርጋችሁ በሚገርም ሁኔታ እንዲሰሩ የሚያግዛችሁ ሃክ ቲፕስ ነው ማለት ነው። ሄልዝ ኤንድ ፊትነስ ስፖርትና ምግብን በተመለከተ እንዴት አድርጋችሁ ገንዘባችሁን ሴቭ እንደምታደርጉ መኒ ሴቨር ይላል። እንደምታዩት ላይፍ ቲፕስ የሚል አለ። አዝዕርቶችን አትክልቶችን እንዴት አድርገን መትከል እንደምንችል፣ እንዴት ውጤታማ እንደምንሆን ከተለመደው ወጣ ያሉ አስገራሚ ምክሮችን ይዟል። እውነት ለመናገር እኔ በጣም ብዙ ጊዜ ተጠቅሜው ብዙ ምክሮችን ያገኘሁበት ነው። እንደምታዩት ብዙ አሉ፣ በካታጎሪ ከፍቷቸዋል ማለት ነው። አሁን ዋናው ነገር ግን ለምሳሌ እዚህ ጋር መኒ ሜኪንግ ይላል። እንዴት ገንዘብ እንዴት ሜክ እንደምታደርጉ እዚህ ጋር ራሱ ምክር አለ ማለት ነው። እነዚህ ሁሉ ምክሮች በአንድ አፕሊኬሽን አሉ ማለት ነው። አሁን ዋናው ቁም ነገሩ ምንድነው? እንግሊዘኛ የማትችሉ ካላችሁ እነዚህ በእንግሊዘኛ ለምሳሌ ቴክኖሎጂ ቲፕ የሚለውን ስነካው እንደምታዩት በእንግሊዘኛ ነው ያለው ማለት ነው። ስለዚህ እንግሊዘኛ ካልቻላችሁ እንዴት ማወቅ ትችላላችሁ የሚለውን ለሱ የሚሆን አንድ ገራሚ አፕሊኬሽን ላስተዋውቃችሁ ማለት ነው። ይህ አፕሊኬሽን ፕሌይ ስቶር ላይ ትገቡና ሰርች ባሩ ላይ ገብታችሁ ምን ታደርጋላችሁ? ኢንስታንት ትራንስሌት ብላችሁ ሰርች አድርጉ ማለት ነው። በጣም የሚጠቅማችሁ ነው ይህ አፕሊኬሽን። ለዚህ ብቻ ሳይሆን ለማንኛውም ነገር ይሆናችኋል ማለት ነው። ኢንስታንት ትራንስሌት ኦን ስክሪን የሚላለ ይሄ ምልክት የማረግበትን ይህን አፕሊኬሽን ዳውንሎድ ያድርጉት ማለት ነው። ከዛ የትም ቦታ ላይ ትራንስሌተር ማድረግ ይጠቅማችኋል ማለት ነው። 31 ሜጋባይት ነው፣ እንጠብቀው። ያው እንዳልኳችሁ ይሄ ሁለተኛው ቻናሌ ነው። በደንብ በዛኛው ያልገባችሁን እንደዚሁም ሌላ ተጨማሪ ነገሮችንም በዚህኛው ቻናል የማስተላልፍበት ነው። ላይክ አድርጉ። ላይክ ስታደርጉ ያው ሌላ ሰው ጋር የመድረስ ቻንስ ይኖረዋል ማለት ነው። ያው ላይክ አለማድረጋችሁ ትንሽ ላይክ አረግን አላረግን ጥቅም የለውም ለምትሉ ነው። ላይክ ማድረጋችሁ በጣም ትልቅ አስተዋጽኦ አለው ማለት ነው። ዩቲዩብ ሌሎች ሰዎች ጋር በደንብ እንዲዳረስ ሪኮመንድ ያደርገዋል። ላይኩ ብዙ ሲሆን ቪዲዮን ደግሞ ያሰራጨዋል ማለት ነው። ስለዚህ ትልቅ ላይክ ባደረጋችሁ ቁጥር ትልቅ አስተዋጽኦ አለው ማለት ነው። ላይክ ስለምታደርጉ ከልብ አመሰግናለሁ። ይህችን አፕሊኬሽን አውርዱና ስልካችሁ ላይ አስተካክሉ ማለት ነው። ኦፕን ትሉታላችሁ። ምንም የተለየ ነገር የለውም። እዚህ ጋር ስኪፕ ማለት ትችላላችሁ። ከዛ መቀጠል እንደምትመለከቱት እዚህ ጋር ስፓኒሽ እንግሊሽ የሚል አለ። መጀመሪያው ስፓኒሽ የምትለውን እቺ እንግሊሽ አድርጓት፣ እንግሊዘኛ ምረጡ። ከዚህ ሁለተኛው ደግሞ የእናንተን ቋንቋ ነው የምትመርጡት ማለት ነው። ለምሳሌ እኔ እንዲተረጉምልኝ የሚፈልገው ማንኛውን ነገር ወደ አማርኛ ስለሆነ እዚህ ጋር እቺን ትነኩና አማሃሪክ የሚል ትፈልጋላችሁ። ያት እዚህ ጋር አማሃሪክ የምትላለች ማለት ነው። ከዛ ጨረሳችሁ ማለት ነው። ይችን ታበሯታላችሁ። ስታበሯ ፐርሚሽን ይጠይቃችኋል። ሴት ፐርሚሽን ይላል። በዋትስአፕ ሊሆን ይችላል። በማንኛውም የመጣላችሁ ራሱ መልእክት ቢኖር ምንም የትም ቦታ ሳትሄዱ ይችን አፕ በመጠቀም
ትራንስሌት ማድረግ ነው ማለት ነው። ያው እንደምትመለከቱት ኢንስታንት ትራንስሌት ብሎ ከታች መጣልኝ ማለት ነው። ይችን ኦን አድርጓት ማለት ነው። ትንሽ ጉንፋን አሞኛል፣ ይቅርታ። አንዳንድ ችግር ካለ ስታርት ሪከርዲንግ ላይ ስታርት ነው እንለዋል። ካሁን በኋላ በጣም ቀላል ነው። ባክትሉና ይችን ስትፈልጉ ኦን ማድረግ ነው። ለምሳሌ ኦፍ አደረኳት ማለት ነው። ግን ስትፈልጉ መጠቀም ስትፈልጉ ኦን አድርጋችሁ መውጣት ብቻ ነው ማለት ነው። ከዛ ከወጣችሁ በኋላ እዚህ ጋር በምልክት መንገድ ትቀመጣለች ማለት ነው። ሶ እንዴት አድርጋችሁ እንደምትጠቀሙ ደግሞ ሪከርድ እያረኩበት ስለሆነ ስልኩን አሁን ስለማይሰራ በቪዲዮ ላሳያችሁ ማለት ነው። በቪዲዮ ቀርጬ እንዴት እንደምታገናኙት ላሳያችሁ ማለት ነው። ኤቭሪዌር ዋትሳፕም፣ ፌስቡክም፣ ዩቲዩብ ኮመንትም አሁን ራሱ ኮመንት እያያችሁ በውጭ የተጻፉ ማንኛውም ነገር ካለ ትራንስሌት ያደርጋል ማለት ነው። ላሳያችሁና እንመለስ። እሺ እንደምትመለከቱት ጓደኞቼ ይችኛው አፕ ታስፈልጋችኋለች። ከዛ ጋር ደግሞ ይሄኛው ማለት ነው። ሶ ላይፍ ሃክስ የሚለውን ስትከፍቱት እንዳያችሁት በዚህ መንገድ ያመጣላችኋል ማለት ነው። የቴክኖሎጂ ምክሮች አሉ ወደ 228 የሚሆኑ ቀላል እንዲያታዩቸው በጣም የሚገራርሙ ናቸው ማለት ነው። ምግብና መጠጥን በተመለከተ እንደዚሁ ሄልዝ ኤንድ ፊትነስ የሚል አለ። እናንተ የተመቻችሁን ማወቅ የምትፈልጉትን እዚህ ጋር ገበሬ ከሆናችሁ ለምሳሌ ላይፍ ቲፕስ የሚል አለ። 265 የሚሆኑ ስለ ግብርና ተቀምጠዋል ማለት ነው። እንደምታዩት ነው ሁሉም ነገር አለ። ሶ አሁን እኛ በመጀመሪያ ወደ አማርኛ ለመረዳት ይቺ አፕ ታስፈልገናል ብያችኋለሁ። ይችን አፕሊኬሽን ትነኩና እዚህ ጋር የመጀመሪያው ላይ እንግሊዘኛ ታረጋላችሁ፣ ሁለተኛው ላይ ደግሞ አማርኛ ታረጋላችሁ ማለት ነው። ሶ የእናንተ አማርኛ ስለሆነ ከዛ ታበሯትና ትወጣላችሁ ማለት ነው። አፕሊኬሽን ዋጋ ጨረሳችሁ። ሶ ከጨረሳችሁ በኋላ አሁን ላይፍ ሃክስ የሚለው ላይ ገብታችሁ አንዱን መምረጥ ነው ማለት ነው። ለምሳሌ ቴክኖሎጂ ቲፕ የሚለው ላይ ስትገቡ እንደዚህ አይነት ጽሁፍ ታገኛላችሁ። ሶ ይህ ጽሁፍ ምንድን ነው የሚለው ለማለት ያቺ አያት በጎን ተቀምጣለች እንደምትመለከቷት፣ ይችን ይዛችሁ ከጽሁፉ ላይ ማስቀመጥ ነው። ወደ አማርኛ ይተረጉምላችኋል ማለት ነው። ቀጣይ ስትፈልጉ ይህን ትነኩታላችሁ። ከዛ ቀጣዩንም በዚህ መንገድ መተርጎም ትችላላችሁ ማለት ነው። እንደዚህ እያደረጋችሁ መተርጎም ትችላላችሁ ማለት ነው። ሰው እንደምትመለከቱት በጣም አሪፍ ነው ይህ አፕሊኬሽን። ያው ካሁን በፊት አሳይቼዋለሁ። ለብዙ ነገር ይጠቅማል። ወታችሁ ሌሎችንም ቸክ አድርጓቸው። በጣም የሚገራርሙ ምክሮች ናቸው። ለምሳሌ እኔ ቴክኖሎጂ ቲፕ የሚለው በጣም ብዙ ነገር ጠቅሞኛል። ለእናንተ ራሱ አንዳንድ መረጃ ከዚህ አይቼ ሰጥቻችኋለሁ ማለት ነው። ሶ ሙሉ ስክሪን ነው ትራንስሌት የሚያደርገው እንደምትመለከቱት። ምግብና መጠጦች ይችላል። እንደፈለጋችሁ ኤቭሪዌር የትም ቦታ ላይ ይህን አፕሊኬሽን መጠቀም ትችላላችሁ ማለት ነው። ሌሎች ብዙ ነገሮች አሉ። ላይፍ ሃክስ ሊሆን ይችላል። ሌሎችም ተመሳሳይ እንደዚህ አይነት በውጭ የተጻፉ ካሉ እንደዚህ እያደረጋችሁ ወደ እናንተ ቋንቋ መተርጎም ትችላላችሁ ማለት ነው። እሺ ጓደኞቼ በዚህ መንገድ መጠቀም ትችላላችሁ ሌሎችንም ማለት ነው። አፑ እንደጠቀማችሁ ተስፋ አደርጋለሁ። በቀጣይ በሌላ ቪዲዮ እንገናኛል። በሌላ ቪዲዮ እስከማገኛችሁ ሁላችሁንም በያላችሁበት ሰላማችሁ ይብዛ። ሀገራችንን ሰላም ያደርግልን። መልካም ጊዜ